አሁን ምንድነው የሆነው? እንትናችንን ሴሌክሽን ሬንጃችንን ሴት አድርገናል። እዚህ ከ0 እስከ 420 አሁን ምንድነው ማድረግ ያለብን? ቮልቴጅ እዚህ ጋር ብሬከሩን ኦን እናደርጋለን። ብሬከሩን ኦልሬዲ ይሄን ስታርት አድርገን በኋላ ብሬከሩን ኦን እናደርጋለን። ከዛ በኋላ ምንድነው የምናደርገው? ይሄንን ኦልሬዲ ሴት አድርገናል። ይሄንን ኦን አድርገናል። ብሬከራችን ኦን ነው። ስለዚህ የቀረን አጀስትመንት ምንድነው? አውቶ ትራንስፎርመሩን ላይ መተን 400 ቮልት ላይ ነው ያልኩት አይደል? ወደ 400 ቮልት አመጣዋለሁ። ድረስ መጣል ማለት ነው። ይሄው ነው። አሁን ወደ ዲሲ ላይ ደግሞ መምጣት የምፈልግ ዲሲ ላይ ስንመጣ ይሄንን እዚህ ጋር ነው የምንመጣው። አሁን የለካ ነው ኤሲ ነው። ይሄ ኤሲ አሁን ዲሲ እዚህ ጋር ሁለት ተርሚናል ብቻ ያለው ዲሲ ፖዚቲቭ ኔጌቲቭ ፖላሪቲ። ስለዚህ ዲሲም ጋር ስንመጣ ሴሌክተር ስዊቹ ራሱ ሆኖ እንትኑን የምንመርጠው እኛ እንግዲህ አሁን ለምሳሌ 220 ቮልት ከሆነ የምፈልገው እዚህ ጋር እናገኛለን 220 ቮልት፣ እዚህ ጋር 220 ቮልት ማግኘት እንችላለን። ስለዚህ ኤፍ ላይ ወይም ኢ ላይ ሴት እናደርገዋለን ማለት ነው። እንትናችን ስዊቻችን ኤፍ ላይ ያደርጋል። ስለዚህ አሁን ኢሚዲየትሊ መጥተን መጀመሪያ ግን ሜትራችንን ሴት ማድረግ አለብን። እሺ ሜትራችንን ሴት እናድርግ። ያንን ዘግቼ ማምጣ አሁን 220 ቮልት ከሆነ የምንፈልገው መጀመሪያ ሜትር ፖዚሽናችንን ዲሲ ላይ ማድረግ አለብን፣ ማክሲመም 600 ቮልት ላይ። ከዛ መተን ኦልሬዲ ይሄንን ተርሚናል እንትን አድርገናል። ስለዚህ እዚህ ጋር መተን ኦን ስናደርግ 200 ምናምን ላይ ነው ያለው አጋጣሚ። ስለዚህ 220 ነው ማምጣት የምንፈልገው። ተመሳሳይ እንትን ነው የምንጠቀመው፣ ይሄን አውቶ ትራንስፎርመር ነው የምንጠቀመው። ተመሳሳይ 220 ነው አይደል? ይሄን ተጠቅመን ቮልቴጃችንን የፈለግንበት ቦታ ላይ ሴት እናደርጋለን። ይሄ ኔጌቲቭ እዚህ ጋር የሚያሳየው እነዚህ ሁለት ፖላሪቲዎች ስለተቀያየሩ ችግር የለውም። እዚህ ጋር ያው 220 ቮልት እናገኛለን። የፈለግነውን ቮልቴጅ ኤሲም ዲሲም ቫሪ ለማድረግ የሚያስችለን ምንድነው ያልኳቸው ዲቫይሱ ማሽኑ ቫሪያብል ኤሲ ዲሲ ፓወር ሰፕላይ። This is what you call it, variable AC DC power supply. AC and DC power supply. እሺ ይሄን ይመስላል። አሁን የሆነ ኤክስፐሪመንት በሰጣችሁ ሞተር አስነሱ ወይ ትራንስፎርመሩን እንትን በሉ ብላችሁ ቮልቴጃችሁን ራሳችሁ ሴት አድርጋችሁ ራሳችሁ ኤክስፐሪመንቱን ፓወር ሰፕላይ መስጠት ትችላላችሁ።